ገና የሁለተኛ ደረጃ ትምህርቷን ያላጠናቀቀችውና በአባቷ አሳዛኝ ድንገተኛ ሞት እንዲሁም በእናቷ ታማ አልጋ ላይ መዋል ምክንያት የመማሪያ ደብተሯን ጥላ በአንድ የከተሜው ቢሊዮነር ቤት በጽዳት ሰራተኝነት ለማገልገል የተቀጠረችው ታዳጊዋ ሶፊያ በአንድ የሥራ ቀኗ የባለ ሀብቱን መኝታ ቤት እያጸዳች ሳለ ኃይለኛ እንቅልፍ ጥሏት በውበት በተሽቆጠቆጠው ውብ አልጋው ላይ እንቅልፏን ትለጥጠዋለች። ብዙም ሳይቆይ ታዲያ ባለቤቱ ክፍሉን ከፍቶ ሲገባ ያያትና በጣም ተደናግጦና ተገርሞ አፍጥጦ መጨረሻዋን ሲጠባበቅ ቆየ። ልጅቷ ከነቃች በኋላ ግን ሰውየው የወሰደው ፈጽሞ ያልተጠበቀ እርምጃ ሁሉንም ሰው ያስገረመና አነጋጋሪ ሆኖ ነበር ያለፈው። ቻናላችንን ሰብስክራይብ በማድረግ የደወሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ ያለፍኩ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ገና በለጋ ዕድሜዋ የከተማው ቱጃር ግለሰብ ቤት በጽዳት ሰራተኝነት የምታገለግለው ሶፊያ አንድ ቀን የቢሊዮነሩን መኝታ ቤት እያጸዳች ሳለ ድንገት ከፍተኛ ድካም ይጫጫናትና ለአይን እንኳን በሚያሳሰው አልጋው ላይ የቀኝ እጇን ተደግፋ እንቅልፏን ትለጥጠዋለች። ባለሀብቱ ጆንሰን አንደርሰንም ድንገት ወደ መኝታ ክፍሉ ሲገባና ሰራተኛው በአልጋው ላይ ተጋድማ ሲያያት ሰውነቱ ቀዝቅዞ ነገሩን ማመን ሳይችል ቀርቶ ዝም ብሎ ቢቆምም እሷ ግን በቀስታ እየተነፈሰች አልተነቃነቀችም። ጆንሰን ራሱን አረጋግቶ ቀስ ብሎ ወደፊት ሄደና ጎንበስ ብሎ ተመለከታትና 18 ዓመት እንኳን ያልሞላት ይህች ትንሽ ልጅ በእውነተኛ ከባድ የድካም ስሜት የተነሳ ከአቅሟ በላይ ሆኖባት እንደሆነ አተኛኘቷ እንደሚያስታውቅ አሰበ። ትከሻዋን በመጠኑ ነካነካ ሲያደርጋት ሶፊያ አይኖቿን ከፍታ መብረቅ እንደመታት ያህል ጮኸችና ግራ ተጋብታ ልቧ በፍርሃት እየራደ ጌታዬ እባክህ ይቅር በለኝ ብላ እግሩ ስር በጉልበቷ ወደቀችና ሌሊቱን ሙሉ እንቅልፍ አጥቼ ነበር ያደርኩት። እናም እዚህ ሳላውቅ ነው የተኛሁት። እባክህ አታሰናብተኝ እባክህ ጌታዬ እያለች እንባዋ በጉንጮቿ ላይ ፈሰሰ። ጆንሰን ጸጥ ብሎ እያዳመጣት እሱም በህይወቱ ውስጥ ብዙ ነገሮችን ማሳለፉን አውጠነጠነ። ጎንበስ ብሎ ትላንት ማታ ለምን አልተኛሽም? በዝግታ እያዘነ ጠየቃት። እናቴ ታማ ሌሊቱን ሙሉ ቁጭ ብዬ ስንከባከባት ነበር ያደርኩት። ስቃዩ አላስተኛኝም፣ ግን ዛሬ ወደ ስራ መምጣት ነበረብኝ። ምክንያቱም የወሩ የመጨረሻ ቀን ነው። መድኃኒቷን ለመግዛት ደግሞ ደሞዝ ያስፈልገኛል ስትለው ጆንሰን ልቡ ክፉኛ እየተነካ እንባ ወደ ተሞሉት አይኖቿ እየተመለከተ አባትሽስ ሲላት እሱ የታክሲ ሾፌር ነበር። አንድ ቀን ዘራፊዎች በመንገድ ላይ ገደሉትና ንብረቱን ወሰዱ። ከዚያን ጊዜ ጀምሮ እኔና እናቴ ብቻ ነን የምንኖረው። በሁለተኛ ደረጃ ትምህርት ቤት ውስጥ ጎበዝ ተማሪ ነበርኩ። ዶክተር ለመሆን ህልም ነበረኝ፣ ግን እናቴን ለማሳከም ስል ትምህርቴን አቋርጬ ስራ ገባሁ እያለች እንባዋ መውረዱን ቀጠለ። ጆንሰን ዝም ብሎ እያዳመጣት ቆየና ስልክ ደውሎ ሾፌሩን ጠራውና ወደ ሶፊያ ዞሮ እናትሽን ማየት ፈልጋለሁ ሲላት ግራ ተጋብታና ደንግጣ እየተመለከተችው ጌታዬ ከኔ ጋር ልትሄድ ነው አለችው። ጆንሰን ዝም ብሎ ቆየና ሾፌሩ ሲመጣለት እንዲሄዱ ጠየቃትና ወደ መንገዱ ገቡ። ከጥቂት ደቂቃዎች በኋላ አቧራማ በሆነው መንገድ ላይ እየነዱ ደካማ መንደር ውስጥ ደረሱና ሶፊያ ወደ አንድ ትንሽ ቤት መርታው ወደ ውስጥ ሲዘልቁ እናቷ አማንዳ ወለሉ ላይ ባለ ቀጭን ፍራሽ ላይ ጋደም እንዳለች ከበድ ያለ ሳል እያሳለች ፊቷ ገርጥቶ ያየው ጆንሰን ሾፌሩ በአፋጣኝ ወደ ሆስፒታል እንዲደውል ነገረውና ከ30 ደቂቃ ባነሰ ጊዜ ውስጥ አምቡላንስ ደረሰ። አማንዳ በሌጎስ ውስጥ ካሉት ምርጥ የግል ሆስፒታል በአንዱ ጆንሰን ሁሉንም ወጪ ሸፍኖላት በሶፊያ አስተማሚነት ሕክምናዋን ጀመረች። ሶፊያ በዚያ ጠዋት የተከሰተውን ማመን ሳትችል የእናቷን እጅ ይዛ እያለቀሰች ያልተጠበቀ ደግነት ያሳያትን ጆንሰንን በእንባ ጭምር ስታመሰግነው ዶክተሮች በፍጥነት የአማንዳን ጤና ለመመለስ እየተረባረቡ ነበር። አማንዳ ለ2 ቀናት ብቻ በሆስፒታል ውስጥ ቆይታ ባደረገችው ሕክምና ትልቅ ለውጥ እያመጣች ሳሏ ከወራት በኋላ ለመጀመሪያ ጊዜ ወደ መጥፋቱ ሲቃረብና ቆዳዋም እየተመለሰ ሲመጣ ሶፊያ ደስ ብሏት እናቴ እየተሻለች ነው ስትላት አማንዳ በትንሹ ራሷን እየነቀነቀች አዎ እግዚአብሔር መልአክ ላከልን ስትል በሹክሹክታ ተናገረች። እዚያም ጆንሰን አንደርሰን ከክፍሉ ውጭ ቆሞ ልክ እንደ ቤተሰብ አባል ከዶክተሩ ጋር በጸጥታ ሲነጋገር ቆየና ወደ ሶፊያ መጥቶ እዚህ ጥቂት ተጨማሪ ቀናት መቆየት ያስፈልጋታል፣ ነገር ግን ሁሉም ነገር ጥሩ ይመስላል፣ ኢንፌክሽኑ
እየዳነ ነው ሲላት ቆመች። ጭንቅላቷን ዝቅ አድርጋም ጌታዬ እንዴት እንደማመሰግን አላውቅም አለችውና ትንሽ ቆይታ እንባዎቿን እያወረደች ግን ለምን ሳታውቀን ይህን ሁሉ ታደርጋለህ ስትለው ቀስ ብሎ ተነፈሰና በአማንዳ አጠገብ ባለው ወንበር ላይ ተቀመጠ። ሚስቴ ሲንቲያ 3ኛ ልጃችንን ስትወልድ ነበር የሞተችው። ተስፋ ቆርጬ ነበር። ቤቱ ቀዝቃዛና ባዶ ሆኖ ተሰማኝ። ገንዘብ ነበረኝ ግን ደስታ ሊሰጠኝ አልቻለም። ልጆችን ማሳደግም ከበደኝ። ከዚያም ለራሴ ቃል ገባሁ። እርዳታ የሚፈልግ ሰው ባጋጠመኝና ያለኝን መስጠት በቻልኩ ስል ለራሴ ቃል ገባሁ። ምክንያቱም ከመሞት የከፋው ነገር ቢኖር ማዳን የምትችውን ሰው ባለማገዝ ጥፋተኛ መሆን ነው ሲል ድምፁ ከባድ ስሜቱን ይገልጽ ነበር። ሶፊያና አማንዳ ቀስ ብለው እጅ ለእጅ ተያያዙና በሆነው ነገር በጣም እንዳዘኑ ነግረውት በድጋሚ ሲያመሰግኑት ጆንሰን ፈገግ ብሎ ቆመና ከሆስፒታል ከወጣች በኋላ ሁለታችሁም ወደዚያ ቤት ብላችሁ የምትጠሩት ቦታ አትመለሱ፣ ከኛ ጋር ትቆያላችሁ ሲላቸው የተደጋገመው ደግነቱ እያስደነገጣቸው ትኩር ብለው አዩትና አማንዳ አይኖቿን ጨፍና ጌታዬ በእውነቱ ምን እንደምንል አናውቅም አለችው። ከ3 ቀናት በኋላ አማንዳ በጥሩ ሁኔታ ገግማ በራሷ ቀጥ ብላ እየተራመደች ከመኪናው ወርደው ወደ አስደማሚው ጆንሰን አንደርሰን መኖሪያ ግቢ ዘለቁና የአትክልት ስፍራው ፍጹም በሆነ መልኩ ተቆርጦ በመሃል ላይ የፏፏቴ አረፋ ሲቃኙ አማንዳ የሶፊያን እጅ በጥብቅ ይዛ የምታየውን ባለማመን ግራ መጋባትና መደነቋን ስትገልጽ ሶፊያ በጽዳት ሰራተኝነት የቆየችበትን ቤት አሁን እንደ አገልጋይ ሳይሆን እንደ የተከበረ እንግዳ ሆና መግባቷ የተለየ ስሜት ሲፈጥርባት፣ ሌላኛዋ የቤት ሰራተኛ ወይዘሮ አዳ ስታያት ደግሞ ተገርማ አይኖቿን በሰፊው ከፈተች። ነገሩን ቀደም ብላ የሰማችው አዳ እመቤት አማንዳና ሶፊያ እንኳን ደህና መጣችሁ፣ እባካችሁ ግቡ ስትል ሶፊያ እንዴት መራመድ እንዳለባት ሁላ ረስታ ነበር። ከዚያም መኝታ ቤታቸውን ስታሳያቸው የተሸመነ ውብ ልብስ የለበሰ ጠረጴዛና የሚያብረቀርቅ መስታወቶች ያሉት የሐር መጋረጃዎች፣ የአየር ማቀዝቀዣ ያለው ቅንጡ አልጋ ሲመለከቱ ሁለቱም በረጅሙ ተነፈሱ። ጆንሰን ሞቅ ያለ ፈገግታ እያሳያቸው ከ11 ዓመትና 15 ዓመት ከሆናቸው ሁለቱ ሴት ልጆች ሳራና ማካ ጋር በመሆን ወደ ውስጥ ገባ። ሰላምታ ሰጣቸውና ልጆቹን ከእንግዶቹ ጋር ሲያስተዋውቃቸው ሶፊያን አቅፈው ሳሟት። የሳይንስ የቤት ስራዬን በኋላ ልታስረጅኝ ትችላለሽ አለች ሳራ። ሶፊያ ለመመለስ ግራ ተጋብታ በጣም ተገረመች። ጆንሰን ሳቀና ከዛሬ ጀምሮ ይህ ቤታችሁ ነው፣ አማንዳ የዳታ ተንታኝ ባለሙያ እንደሆንሽ ሶፊያ ነግራኛለች ሲል ቀስ ብላ ራሷን ነቀነቀች። ሙሉ በሙሉ ወደ ጠንካራነትሽ ስትመለሽ በሚቀጥለው ወር ከኛ ጋር ስራ ትጀምሪያለሽ። ሶፊያ ደግሞ ወደ ትምህርት ቤት ትመለሻለሽ። ለዩኒቨርሲቲ መግቢያ ፈተናዎች የሚያዘጋጅሽ የግል አስተማሪ ቀጥሬልሻለሁ። ሕክምና ለመማር እንደምትፈልጊ ነግረሽኛል አይደል? ህልሞች በዚህ ቤት ውስጥ አይሞቱም ሲላት እየሆነ ያለውን ባለማመን አፏ ተከፈተ። በእንባ ጭምር ደጉን ሰው ደጋግሞ አመሰገኑት። ሶፊያ በየቀኑ ከሰዓት 9 ሰዓት ላይ ከግል አስተማሪዋ ሚስተር ዳንኤል ጋር ትምህርቷን ማጥናት ጀመረች። እናቷ አማንዳም በ3ኛው ሳምንት ገደማ ጥንካሬዋን ማግኘት ጀመረች። በመሆኑም በኩባንያው ውስጥ አዳዲስ ስርዓቶችን እየተማረች ሲሆን ጆንሰን 100% እስክትድን ድረስ በትርፍ ሰዓት ብቻ እንድትሰራ አጥብቆ ተናግሯል። አንድ ቀን አማንዳ ከወይዘሮ አዳ ጋር በወጥ ቤት ጠረጴዛው ላይ አትክልቶችን በመቁረጥ ላይ ሳሉ ጆንሰን የተለያዩ ሸቀጣ ሸቀጦችን ይዞ ገባና በዚያውም አንዳንድ ነገር ሲያግዛቸው አማንዳ ፈገግ አለች። ከዚያ ቀን ጀምሮ ጓደኝነታቸው ጥልቅ የሆነ እራትም አብረው መመገብ ጀመሩ። ሳቅ የፍቅር ምልክት እንደሆነም ግልጽ እየሆነ መጣ። ሶፊያም እንደገና ደግ አባትና ምርጥ ቤተሰብ ስላላት መረጋጋትና ደህንነት እየተሰማት ነው። አንድ እሁድ ምሽት ሁሉም ተሰባስበው ራት እየበሉ እያለ ጆንሰን እናቷን እያያት ፈገግ ሲልና አማንዳ አይኖቻቸው በተገናኙ ቁጥር እንደማፈር ስትል ያየችው ሶፊያ አባትሽ እናቴን ይወዳታል ብለሽ ታስቢያለሽ ስትል የጆንሰንን ልጅ አማካን በሹክሹክታ ጠየቀቻት። እሷም ሳቅ እያለች አዎ እኔም እንደዚህ ብዬ አስባለሁ፣ ለረጅም ጊዜ ፈገግ አይልም ነበር አለቻት። ከጥቂት ሳምንታት በኋላ ጆንሰን አማንዳን የንግድ ስብሰባ ለማድረግ ወደ ውጭ ስለመሄድ አብረን እንሂድ፣ አንዳንድ ነገሮችን ታማክሪኛለሽ ሲል ጠየቃት። እሷም ተገረመችና ዝም ስትለው በአዲሱ የትንታኔ ሶፍትዌር ላይ ምክርሽን እፈልጋለሁ፣ ሶፊያ አንቺ ከምርጥ ባለሙያዎች አንዷ እንደሆንሽ ነግራኛለች ሲላት በአይን አፋርነት ፈገግ ብላ እሺ አብረን እንሄዳለን አለችውና ያ ጉዞ ሁሉንም ነገር ቀይሮታል። ጉዞው የንግድ ብቻ አልነበረም። ጉዳያቸውን ካጠናቀቁና ወደ ሌጎስ ሊመለሱ አንድ ቀን ሲቀራቸው በሆቴል ላውንጅ ውስጥ ለሰዓታት ስላለፈ ታሪካቸው እያወሩ ሲሳሳቁና ጥሩ ጊዜን ሲያሳልፉ ቆዩ። ወደ ቤታቸው ከተመለሱ በኋላ ባለው የመጀመሪያው ቀን ጆንሰን አማንዳን
በረንዳው ላይ ሆኖ ጠበቃትና ከኪሱ ውስጥ ትንሽ ሳጥን አውጥቶ በጉልበቱ ተንበረከከ። አማንዳ ደንግጣ አፏን ሸፍና ስትመለከተው ጆንሰን ትንሽ ጥቁር ሳጥን ከፈተና ከውስጡ አስደናቂ የአልማዝ ቀለበት አውጥቶ አማንዳ እናንተ ከመጣችሁ ጊዜ ወዲህ ጥንካሬና ደስተኝነት ተመልሷል። እናም በፍቅር አብረን እንድንኖር እፈልጋለሁ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ታገብኛለሽ ሲላት እሷም እንባዋ እየወረደ ቸርነትና የደግነት መንፈስ ልባችንን ነክቶታል አለችውና አዎ አገባለሁ በደስታ በማለት ስታረጋግጥለት ከቤት ውስጥ ሆና በልዩ ስሜት ስታያቸው የነበረችው ሶፊያ ከመጋረጃው ጀርባ ወጥታ ሁለቱንም እቅፍ አድርጋ ደስታዋን ገለጸችና የጮኝነታቸው ዜና በአንደርሰን መኖሪያ ቤት ውስጥ ላሉት ከአትክልተኛው እስከ የደህንነት ጠባቂዎቹ ከምግብ አብሳዩ እስከ ጽዳት ሰራተኞች ድረስ ተሰማና ሁሉም በደስታ ተሞልተው አማንዳን እንኳን ደስ አለሽ አሏት። አማካና ሳራም የአባታቸውን ፈገግታ ከቅርብ ጊዜ ወዲህ በደንብ እያዩ ስለሆነ ደስታቸው ወደር አልነበረውም። ሶፊያ እናቷን ዘመናዊ ቀሚስ ለብሳና ፊቷ እያበራ ባየቻት ቁጥር ፈገግ ማለት ማቆም አልቻለችም። አማንዳ በናይጄሪያ ውስጥ ካሉት እጅግ ባለጸጋና ደግ ወንዶች አንዱ ልታገባ ሲሆን ሶፊያ ደግሞ ለዩኒቨርሲቲ መግቢያ ፈተናዎቿ ከግል አስተማሪዋና አዲስ ላፕቶፕ ጋር በሚገባ እየተዘጋጀች ነበር። ከሁለት ወራት በኋላ የአማንዳና ጆንሰን የሰርግ ስነ ስርዓት በግቢያቸው የኋላ አትክልት ስፍራ ውስጥ በአዳዲስ አበባ ያጌጠ ግዙፍ ነጭ ድንኳን ስር ቀለል ብሎ እጅግ ዘመናዊ በሆነ ድግስ ተሰናድቶ በምርጥ ቬሎ ያሸበረቀችው አማንዳ ከሶፊያ ሳራና ማካ ጋር መተላለፊያውን አልፋ ወደ መድረኩ ደረሰች። ቀጥሎም ጆንሰንም ተውቦ ሲቀላቀላቸው ታሪኩን የሚያውቁ ወዳጅ ዘመዶች፣ ታዳሚዎች በከፍተኛ ደስታ አጀቧቸው። ከዚያም ጆንሰን የአማንዳን እጅ ይዞ ህይወት እየተናጋና ብቸኝነት እየናጠኝ ነበር። ከዚያም እሷ ወደ ህይወት የገባች ፈውስ ፍቅርን እንደሚያመጣ አስታወሰችኝ። ደግነት ልቤን አንኳኳና አማንዳ ህይወቴን መለሰችልኝ ብሎ በእንባ ፈገግ አለ። አማንዳና ሶፊያም በደስታ እንባ ሲያለቅሱ ታሪኩን የሚያውቁ ሰርገኞችም አብረው እያነቡ ቦታው በጭብጨባ ተሞላ። እኚህ ደስተኛ ቤተሰብ በጥሩ ፍቅር ኑሯቸውን መግፋት ቀጠሉና ከ9 ወራት በኋላ አማንዳና ጆንሰን በወንድ ልጅ ተባርከው ስሙንም ኤሜካ ሲሉ ሰየሙት። ሳራና ማካ በሆስፒታል ክፍል ውስጥ ህፃን ወንድማቸውን በቅድሚያ እኔ ነኝ ማቅፈው በሚል ሲጨቃጨቁ እነ ጆንሰን ይስቁ ነበር። ሶፊያ እጇን በልቧ ላይ አድርጋ በአልጋው ግርጌ ቆማ ያየቻት አማንዳ አሁን በሙሉ ውበትና ጥንካሬ ውስጥ ሆና ፈገግ እያለች ረጅም መንገድ መተናል አይደል ስትላት ሶፊያም ፊቷ እያበራ በወንታ ራሷን ነቀነቀችና ሁለቱም በጸጥታ የውስጥ ደስታን ተጋሩ። ሶፊያ አዲሱ ህይወቷ ከህልሟ እንዲያዘናጋት ባለመፍቀድ በአስተማሪዋና በጆንሰን የቅርብ እርዳታ ማጠቃለያ ፈተናዋን ወስዳ ወደ ዩኒቨርሲቲው ተቀላቀለችና የሌጎስ ሜዲሲን ካምፓስ በህክምና የቀዶ ጥገና ለማጥናት ስትዘጋጅ በአንደርሰን ፋውንዴሽን የተደገፈ ሙሉ ስኮላርሺፕ ተበርክቶላታል። ይህንን የሚገልጸውን ደብዳቤ በሳሎን ውስጥ ጮክ ብላ ስታነብ ቤቱ በደስታና ፍንደቃ የተሞላ ሲሆን ለዚሁም ስኬት ቀለል ያለ የቤተ ዘመድ ድግስ አሰናዱ። ጆንሰን ሶፊያን ወደ አባታዊ እቅፍ አስገብቶ ሲያበረታታት ያየችው አማንዳ ከዓይኖቿ ላይ የደስታ እንባዎችን እየጠረገች ለረጅም ጊዜ አጨበጨበች። እራት ከተመገቡ በኋላ የአትክልት ስፍራው በልዩ ልዩ የጌጥ መብራቶችና በጃዝ ባንድ ድምቅ ብሎ የሚወዷቸውን ዘፈኖች እየሰሙ ቆዩና በመሃል ጆንሰን ሁሉንም ሰው ስሜታዊ ያደረገ ንግግር ተናገረ። ሶፊያን በክፍሌ ውስጥ ተኝታ ካየኋት ቀን ጀምሮ የሆነ የተለየ ነገር እንዳላት ታውቅ ነበር። እሷ አገልጋይ ብቻ አይደለችም፣ ታላቅ ነገርን የተሸከመች ሰው ነበረች። ይሄው ዛሬ ብዙ ጸጋ ሳይታናለች። ልጄ ብዬ ስጠራት ኩራት ይሰማኛል ሲል ሶፊያ ተነስታ ረጅምና ሞቅ ያለ እቅፍ ውስጥ ገባች። ሶፊያ የዩኒቨርሲቲ ህይወቷ ቀላል አልነበረም። ካምፓሱ ብዙም በማይርቅ የተማሪ አፓርታማ ውስጥ እየኖረች ስትማር ትቆይና በየሳምንቱ መጨረሻ ላይ ወደ ቤት ትመለሳለች። ፕሮፌሰሮቿ የማሰብ ችሎታዋንና የትምህርት አቀባበሏን ሲያደንቁላት በክፍል ውስጥ በጣም ጥልቅ የሆኑ ጥያቄዎችን የምትጠይቅ ልጅ በመባል ስትታወቅ
የክፍል ጓደኞቿ ደግሞ ጸባይዋን ይወዱላት ነበር። ወደ መጨረሻ ዓመት ገደማ ላይ በአቡጂ በተካሄደው የሕክምና ኮንፈረንስ ላይ ስለ የአንጎል እጢዎች የፓናል ውይይቱን ሲመራ የነበረውና በቅርቡ ከአሜሪካ የተመለሰው ወጣት የነርቭ ቀዶ ሐኪም ዶክተር ጆርጅ በርሊን ከተማሪዎች ውስጥ ጥሩ ተሳትፎ ስታደርግ ያያትን ሶፊያን በአድናቆት እየተመለከታት ቆይቶ በመጨረሻም ትውውቅ አድርገው አድራሻ ተለዋወጡ። ብዙም ሳይቆይ በሙያቸው ላይ ለመነጋገር መገናኘት ሲጀምሩ ጆርጅ ትሁትና ደግ ስለነበር ሁለቱም በፍቅር አይን መተያየት ጀመሩ። ሶፊያ አንድ ቅዳሜና እሁድ ወደ ቤት ስትመጣ ከጆንሰን ጋር በአትክልት ስፍራው ውስጥ የእግር ጉዞ እያደረጉ ሳለ ከጆርጅ ጋር ስላላት ግንኙነት ሲጠይቃት ፈገግ አለችና የተሰማትን ጥሩ ስሜት ስትገልጽለት እሱም ስለ ልጁ መልካምና አርቆ አሳቢነት ስለሚያውቅ ደስተኝነቱን ገለጸላት። ሶፊያ የሕክምና ትምህርቷን በከፍተኛ ውጤት አጠናቃ ስትመረቅ አማንዳ፣ ጆርጅ፣ ጆንሰንና መላው ቤተሰብ በተገኙበት ታላቅ ድግስ ተደርጎ ሁሉም ደስታቸውን ሲጋሩ ቆዩና በግብዣው መጨረሻ ላይ አማንዳ ልጇን ሶፊያን በኩራት ፈገግ ብላ ያየቻት አንቺ ሁሌም ተዋጊ ነበርሽ፣ ተስፋ አልቆረጥሽም፣ ዓለም ላንቺ የትኛውንም አይነት እድል ብትሰጥሽም እንኳን ይህንን ከመሆን አያግድሽም ነበር ስትል ልብ የሚነካ ንግግር አሰማች። ሶፊያም እናቷን አጥብቃ ይዛ እኔ ዛሬ እዚህ ደረጃ ላይ ብደርስም እንዴት ጠንካራ መሆን እንዳለብኝ ያስተማርሽኝ ግን አንቺ ነሽ ስትል መለሰችላት። አማንዳ አሁን በአንደርሰን ሆልዲንግ የመረጃና ዳታ ዳይሬክተር ሆና በቀጥታ በዋና ስራ አስኪያጁ ጆንሰን ስር እየሰራች ሲሆን በስራ ጉዞዋ ዓለምን አዳርሳለች። ዱባይ፣ ለንደን፣ ደቡብ አፍሪካና ቻይና በቴክኖሎጂ ኮንፈረንሶች ላይ ተገኝታ ንግግሮችን አድርጋለች። የባለሙያ ቡድኖችን መርታለች። ነገር ግን አሁንም በቤት ውስጥ መልካም እናት ነች። ለጆንሰን ያላት ፍቅርም በእያንዳንዱ ማለፊያ ቀን ውስጥ እየጨመረ ሲሄድ እራት ከበሉ በኋላ አሁንም ድረስ በእጅ የተጻፉ ደብዳቤዎችና ስጦታዎችን ይለዋወጣሉ። ከአንድ ዓመት በኋላ ደግሞ ሌላ ደስታ። ዶክተር ሶፊያ ከዶክተር ጆርጅ ጋር ቀልጠፍ ባለ የሰርግ ስነ ስርዓት በህይወት ተጣመረችና ቤተሰብ፣ ወዳጅና ዘመድ ደስታቸውን ዳግም በጋራ አጣጣሙ። በቀጣዩ ዓመትም ሶፊያና ጆርጅ ወንድና ሴት መንታ ልጆችን ወለዱና ስማቸውን ወንዱን በሟች አባቷ ሴቷን ደግሞ በጆንሰን የቀድሞ ሚስት ጄሪና ጃኔት ሲሉ ሰይመዋቸው ይህ ቤተሰብ ይበልጥ እየሰፋና ደስታውም እየበረከተ መጣ። አማንዳ የልጅ ልጆቿን ለመጀመሪያ ጊዜ ስታያቸው የደስታ እንባዋን እያነባች እነዚህ ለቤተሰባችን ሌላ ታምር ናቸው ስትል በሹክሹክታ ተናገረች። ጆንሰን የ6 ዓመቱ ኤሜካን ይዞ ከጎኗ ቆሞ ስለነበርም ወደ እሱ ዞር አለችና በስሜት የተሞሉ አይኖቿን ይዛ ያኔ በአንታር ጋር ባትተኛ ኖሮ ይህ ሁሉ እንደማይከሰት ተገንዝበሃል ስትለው ፈገግ አለና ግንባሯን ሳማት። አንዳንድ ጊዜ በጣም ኃይለኛ ከሆኑት ማንኳኳቶች ይልቅ ለስላሳና ቀላል ማንኳኳቶች የታላቅ ስኬት በሮችን ይከፍታሉ። ሶፊያ መንትያና ጤናማ ልጆቿን ይዛ ከሆስፒታል ስትወጣ ፈጣሪ ሆይ ይህንን መልካም ቤተሰብ ስለሰጠኝ አመሰግናለሁ አለች። እንደ ሁልጊዜውም ሁሉ በዚህ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ ያበቃን። ቸር ቆዩልን።